ማስተር አብነትን በተመለከተ አዲስ መረጃ ወጥቷል። ከሰሞኑ እንግዲህ መታመሙን ተከትሎ በሚዲያ ላይ አነጋጋሪ እንደነበረ ይታወቃል። የማስተር አብነት ጉዳይ ማለት ነው። ታዲያ በአሁኑ ወቅት በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ እንደሚገኝ የታወቀው በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችን ውሳኔ ተከትሎ በቀጣይ ከሀገር ውጭ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደሚወደው ስራው እንደሚመለስ ተስፋለን። እንግዲህ ማስተር አብነትን በተመለከተ በትናንትናው ዕለት የቡልቂ ከተማ ነዋሪዎች በአንድነት ወጥተው በአደባባይ እየጸለዩለት እንደነበረ ይታወቃል። በገዜ ጎፋ ወረዳ የኬንቾ ሻቻ ቡርዳ ቀበሌ ቤተ እምነቶች የ3 ቀናት ጾም ጸሎት ቀንም አውጀውለት እንደነበረ ይታወሳል። በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ውለታ በመክፈሉ ነው የህዝቡ ልብ ውስጥ መግባት የቻለው። ፈጣሪ የእናቶች የአባቶችና የመላው ህዝባችን ጸሎት ሰምቶት ለምስጋና እንደሚያበቃው እምነታችን ነው። እንግዲህ ብዙዎች ሲጨነቁ ነበረ። አሁን ላይ የት ነው ያለው ማስተር አብነት በምን ሁኔታ ላይ ይገኛል እያሉ ማለት ነው። ሕክምናውን እንግዲህ እሱ እንዳለው ከዚህ በፊት ማንንም አላስቸግርም በራሴ እከታተላለሁ ባለው መሰረት ማለት ነው አሁን ላይ እየታከመ ይገኛል። እንግዲህ ይሄም ካልበቃም በሀገር ውስጥ ወደ ውጭ ሄዱ እንደሚታከምም ነው የተገለጸው። እስካሁን ድረስ ህመሙ ባይገለጥም ነገር ግን ደግሞ ብዙዎች እንደገመቱትና የቅርብ ጓደኞችም እንደሚሉት ከስራ መደራረብና ከረፍት ማጣት ጋር ተያይዞ የመጣ እንደሆነ ነው እየተነገረ የሚገኘው። እንግዲህ እንደሚታወቀው ሌትም ቀንም የሚሰራ ነው ማስተር አብነት። በተለይ የሚያገኛቸው ሰዎች ደግሞ በጣም የተጎዱ አንዳንዶቹም ራሳቸውን መቆጣጠር የማይችሉ ጭምር እንደሆኑ ይታወቃል። እንግዲህ ስራ ቀላል አይደለም፣ ከፍተኛ የሆነ ስትረስ የሚያስይዝ ነው። ስለዚህ እሱም ከዚህ በፊት እንግዲህ እንደተናገረው ስራው በጣም ከባድና ሰዎች በዛ መልኩ ተጎድተው ተጨንቀው ማየት እንደሚያም ጭምር ገልጾ ነበረ። ስለዚህ ከዛ የመጣ ስትረስ እንደሆነ ነው እየተነገረ የሚገኘው። በዋናነት እንግዲህ በፎቶ ላይ እንደምትመለከቱት ስካን እየተደረገ በጥሩ ሁኔታ ምርመራ እየተደረገለት እንደሆነ ነው ማወቅ የቻልነው። እንግዲህ ፈጣሪ ቀላሉን ያደርግለታል ብለን እናምናለን። ብዙዎች እንደሚሉት ግን ከካንሰር ጋር ተያይዞ ምናልባትም እስካሁን ከውስጡ አልወጣም ወይ የሚል ፍርሃት ነበረ በብዙዎች ዘንድ። በኮሜንትም እንደዚሁም አንዳንድ ቪዲዮ ጭምር እየተሰሩ ሲጠይቁ ተመልክተናል። እንግዲህ እሱ እንደተናገረው በአንድ የቴሌቪዥን ጣቢያ ላይ እርግጥ ነው ከዚህ በፊት እግሩ ላይ በደረሰበት ጉዳት ምክንያት ቁስሉ ወደ ካንሰርነት ተቀይሮ የካንሰር ህመም አለብህ መባሉ ይታወሳል። ሆኖም ግን ከዛ ሙሉ ለሙሉ እንዳገገመና እግሩም ላይ ምንም አይነት ስሜት እንደማይሰማው ነው ሲገልጽ የነበረው። እንግዲህ በዛ ምክንያት ነው ወይስ አይደለም የሚለው በእርግጥ በውል የታወቀ ነገር ባይኖርም እሱ እንደገለጸው እንግዲህ ከዚህ በፊት ከካንሰሩ ሙሉ ለሙሉ ማገገሙና መዳኑን ነበር ማለት ነው። ዞሮ ዞሮ እንግዲህ አሁን ዋናው ትልቁ ነገር ምንድነው ያመመው የሚለው ሳይሆን ከህመሙ ማገገሙና ወደ ቀድሞ ስራው መመለሱ ስለሆነ በዋናነት መጠቀስ ያለበት። አሁን ላይ ደግሞ ሕክምናውን እየተከታተለ ነው ያለው። በአገር ውስጥም በውጭም እንግዲህ በሚገባ ሕክምናውን ተከታትሎ ወደ ስራው በቅርቡ እንደሚመለስ ተስፋ እናደርጋለን። ፈጣሪ ጨርሶ ይማርህ ለማለት ወዳለሁ። መልካም ቆይታ